አለይኩም ወራህመቱላህ። ከባለፈው ክፍል በቀጠለው ባለፈው ባና አይተናል። ዛሬ ኢንሻአላህ ባላህ ፍቃድ ታን እናያለን። ተመሳሳይ ነው። እነዚህ ሶስቱ ተመሳሳይ ነው። የነጥብ ልዩነት ብቻ ነው የሚኖረው። ሶስቱም የአንድ ነጥብ ያህል ከፍ እያደረግን ነው የምንጀምረው። ሁለተኛዋ ደግሞ ከቀኝ ካለው በተወሰነ እናሳንሳለን። 3 ክፍል ብለና 1 2 3 ከላይ 2 ነጥብ 1 2 እነዚህን እንደጋግማቸዋለን። 1 2 3 ከፈለግን በዚህኛው መጠቀም እንችላለን። አይተናል ባለፈው። ተመሳሳይ ነው። እዚህ ጋርም እንደጋግማቸዋለን። ከቃል መጀመሪያ ተመሳሳይ ነው ለሶስቱም። 1 2 ከላይ 2 ነጥብ 1 2 ላይ 2 ነጥብ። ሌላኛው ደግሞ የምናየው ልክ እንደዚህ ወደ ታች። ይህ ከዚህ ቀጥሎ የሚመጡት ፊደሎች ጂም፣ ሀ፣ ሆ ለነዚህ ይሰራል። ለህም ይሰራል። ለነዚህ ፊደሎች በዚህ መጠቀም እንችላለን። ተፍራህ ብለን እንጽፋለን። ተፍራህ ሀ ነጥብ መጨረሻ ነው የምናደርገው። የፈለግናት እቺ ናት ማለት ነው። ተፍራህ ተበት ተ በ ተ ተበት ተበት። ለሁለተኛው በዚህኛው ደግሞ ስንሰራ ተጅሪ ከተቀጥሎ ጂም ተጀሪ 2 ነጥብ ጂም ተጀሪ። በዚህ አይነት እንጽፋለን። ቀጣዩ ደግሞ ከቃል መሀል ላይ ከሚያያዙ ፊደላት መሀል ላይ ሲሆን ልክ እንደዚህ እንጠቀማለን። ከላይ 2 ነጥብ 1 2 መድገም ነው። 3 ምሳሌው ኪታብ ኪታብ ባን አይተናል። ለብቻ ያስቀመጥ ነው። ከባ በፊት ቀድመው ፊደል አልፍ ሲኩን ስለሆነ አናያይዘው። ኪታብ ኪታቡን የተፈለገችው ቺነት ማለት ነው። ኺፍቱ ኸ ፈ ተ ሚም ኺፍቱ ኺፍቱ። ቀተለ ቃፍ ተ ላ ቀተለ። የመጨረሻው ደግሞ ሁለቱም እናስቀምጠው ከፊደላት መጨረሻ ሲሆን ይሄኛው ከሚያያዙ ፊደላት መጨረሻ ሲሆን የሚይዘው ቅርጽ ነው። አሰብት ሲን ባ ተ እዚጋ አሰ። እዚጋ 2 አግኝተናል። ከመሀልም ከመጨረሻ ነው። ጉሊበት ከባጋር ማለት ነው። አንዓምተ አንተ ከሚም ጋር ስለተያዘ ከሚያያዙ ፊደላት መጨረሻ ይሆናል። የመጨረሻው ደግሞ ከማያያዙ ፊደላት መጨረሻ ላይ 3ቱንም ሂደት እንሄዳለን። 1 2 3 የአንድ ነጥብ ያህል ከፍ እናደርጋለን። 2 ነጥብ ኡሚርቱ ኡሚርቱ የእቲ صعرت سين عين را ታ። المادة ማለት እያየን ያለ ነው የትምህርቱ አይነት ሲሆን እሱ خط النسخ ነው። የዚህ ጽሁፍ አጻጻፍ አይነቱ الموضوع ርዕሷ ናት። ዛሬ እያየናት ያለ ነው ርዕስ ሐፈታናታን ይሆናል ማለት ነው። እዚህ ጋር ግሩፖች የመጀመሪያዎቹ ግሩፖች ናቸው። አልመጅሙዓቱል ኡላ ያልናቸው ነው። ባታ ፈኑን ናቸው። ሁለቱን ሲጽፉ ከመስመር አውርዱ። እዚህ ጋር ያስቀመጥናቸው ደግሞ ሙፍረድ ለብቻው ስንጽፍ ያላቸው
ጻጻፍ ነው። አንዳንድ ነጥብ ያህል ከፍ እያለን እንድንጀምረው ነው። እዚህ ጋር ደግሞ ያየነው ከቃል መጀመሪያ ነው። ከቃል መጀመሪያ ሁለት አይነት ቅርጽ ይኖረዋል። አንደኛ ልክ በዚህኛው እንደጻፍነው፣ ሁለተኛው ደግሞ በዚህኛው መጻፍ እንችላለን። ግን በዚህኛው ስንጠቀም ሁልጊዜ ከሱ ቀጥሎ ያሉ ፊደሎች ጂም፣ ሐ ወይ መኻ መሆን አለባቸው። ተፍራህ፣ ተበት፣ ተጅሪ ይሄኛው በዚህኛው ነው የተጠቀምነው ማለት። ይሄ ለሶስቱም ይሰራል። ለባ፣ ለታ፣ ለታ ይሰራል። ቀጣይ የምናየው ደግሞ ከቃላት ከሚያያዙ ፊደላት መሀል ላይ ሲሆን እሱም ኪታብ፣ ኪታብ፣ ኽፍቱም፣ ቀተለ እዚህ ጋር ያከበብኩት ማለት ነው። የመጨረሻው ደግሞ መጨረሻ ናቸው፣ ሁለት ናቸው። በቃል መጨረሻ ወይ ይያዛል ወይም ደግሞ አያያዝም ለብቻው ይቀመጣል። ቃል መጨረሻ የራሱን ቅርጽ ነው የሚያመጣው። ግን እዚህ ጋር ከመስመር ከፍ አናደርግም፣ ምክንያቱም እያያዝን ስለምንመጣ። አሰብት፣ አሰብት፣ ጉሊበት እና አምተ እነዚህ ከሚያዙ ፊደላት መጨረሻ ሲሆን፣ ወደዚህ ደግሞ ስንሄድ ታ ከማያዙ ፊደላት መጨረሻ ስትመጣ ነው። ኡሚርቱ ከታ በፊት ራ ስለመጣ፣ የእቲ ከታ በፊት አሊፍ ስኩን ለሀምዝ ስለመጣ፣ ለመጨረሻው ደግሞ ሱዒረት ከራ በፊት ታ ስለመጣ እናያይዝም ማለት ነው። እነዚህ የማያዙ ፊደሎች እነሱን ተከትሎ ከሚመጣ ፊደል ጋር እነዚህ ናቸው። ዳል፣ ዛል፣ ራ፣ ዛ፣ ዋው እና አሊፍ ናቸው። እነሱን ተከትሎ ማንኛውም ፊደል የሚመጣ መቀጠል አይችልም ከስተፊታቸው። በዚህ በምናየው ፈጣን አጻጻፍ ከነሱ በፊት ካለ ፊደል ጋር ግን መያያዝ ይችላሉ። እሱም ቢሆን ከነሱ ፊደል ውጭ ከሆነ ብቻ ነው። መጨረሻው ደግሞ ሀምዝና ሀምዝ በሁለቱም በኩል መቀጠል አይችልም። ኢንሻአላህ ይህን ቪዲዮ ካያችሁት ይጠቅማል ብላችሁ ካሰባችሁ አሳውቁኝ። ባይ